አዲስ ከተማ የኢትዮጵያ ልብ ትርታ የብዝሃን ውበት በደመቀ ቀለም የተኳለባት የአብሮነት ምስጢር በጉልህ የሚነበብባት የፍቅር አውድማ ናት። ይህቺ የሕዝቦች መዲና ከአራቱም የአገሪቱ ማዕዘናት የሚተመው ኢትዮጵያዊ ሁሉ በናፍቆት የሚገኝባት የአፍሪካ የንግድ አብሮነት የሆነው ታላቁን መርካቶን በጉያዋ የያዘች የኢኮኖሚ ምድጃ ናት። ታላቁን የአንዋር መስጂድና የራጉኤል ቤተክርስቲያንን በአንድነት አዛምዳ በመያዝ የመቻቻልንና የአብሮነት ጥበብን ለዓለም የሰበከች ለእንግዶቿ እቅፏ ለስላሳ ልቧ ምርሩ የሆነች የከተማችን የትንሿ ኢትዮጵያ ሕያው ነጸብራቅ ሆና ዘመናትን ተሻግራለች። ይሁን እንጂ ይሁን ሁሉ በረከትና ማኅበራዊ ጸጋ ያላት ለዘመናት የከተማዋ ገጽታ ወርቅ በሰም ሆኖ ለመቆየት ተገዶ ነበር። የውስጧን ዕንቁ ውበት በቆሻሻ ክምር የደበቀች፣ በተደራራቢ የንግድና የመኖሪያ ቤቶች ሰፈር ውስጥ የታፈነች፣ በጠራራ ፀሐይ እንኳን የሕዝብ ሰላም የሚናወጥባት፣ ምስቅልቅልና ትርምስምስ የነገሰባት አሮጌ ከተማ ተብላ ስትፈረጅ ቆይታለች። የቀን ብርሃን እንኳን በውጉ የማይገባባቸው፣ ለእንቅስቃሴ እጅግ አስቸጋሪ የሆኑ ጠባብና ያረጁ መንገዶች የዚህች ታላቅ ማህበረሰብ መኖሪያ መሆናቸው ቀርቶ የከተማዋ የኋላ ቀርነት ማሳያ ሆነው መክረማቸው የዘውትር የልብ ስብራት ነበር። ነገር ግን ታሪክ ተቀየረም። ቁርጠኝነት መንፈስ በተከናወነ የስታንዳርዳይዜሽን ሥራ የከተማዋን ገጽታ ያጠለሹ አሮጌ ሳቢዎችና አካላዊ እንቅፋቶችን በመናድ ሌሊቱን ወደ ቀን የለወጠ እጅግ አስደናቂ ተጋድሎ ተደረገ። በጨለማ ተውጠው የነበሩ የውስጥ ለውስጥ መንገዶች በብርሃን ተጥለቀለቁ። ገላጣና ለእይታ የሚማርኩ ለእንቅስቃሴ ምቹና አስተማማኝ የሆኑ አውራ ጎዳናዎች ተፈጠሩ። ይህን ሁሉ ለውጥ የመጣው ዓመታትን ፈጅቶ ሳይሆን በመፍጠርና በመፍጠን መርህ በአጭር ጊዜ ውስጥ በተከናወነና የጊዜን ፍጥነት በተሻማ ተአምራዊ ጉዞ ነው። ይህ አዲስ ከተማ ትንሣኤ እንዲህ በዘፈቀደ የተገኘ ድል ሳይሆን ሰው ተኮር በሆነ አስተሳሰብና በተሰናሰለ የሕዝብና አመራር ጥምረት የተገኘ የድል ዜና ነው። አመራሩ በፈጠረው የላቀ የትጋት መንፈስና ህብረተሰቡ ባሳየው ያልተቆጠበ ተነሳሽነት ከተማዋ ዛሬ ከእርጅናና ከደበዘተች መንደርነት ወደ ጽዳት፣ ውበትና ብርሃን ወደ ተጎናጸፈች ዘመናዊ መኖሪያነት በፍጥነት እየተሸጋገረች ትገኛለች። አዲስ ከተማ ዛሬ የሕዝብ አንድነትና የአመራር ቆራጥነት ከተገናኙ የማይቻል የሚመስለው የለውጥ ተራራ እንዴት እንደሚናድ ሕያው ምስክር ሆና ለሌሎች የከተማው ክፍሎች አብነታዊ ምሳሌ ለመሆን በቅታለች።